ዛሬ የማሳያችሁ ቪዲዮዎች ካያችሁ በኋላ ስለዚህ ዓለም ያላችሁ አመለካከት ፈጽሞ እንደሚቀየር እርግጠኛ ነኝ። ለምን ካላችሁ በሰው ልጅ የህይወት ታሪክ ውስጥ ይፈጠራሉ ተብለው ያልታሰቡ ነገር ግን የተፈጠሩ የሚያስደንቁ አንዳንዶቹ ደግሞ ፍርሃትን የሚፈጥሩ ቪዲዮዎችን ይዤ ወደ እናንተ ቀርቤያለሁ። በቅድሚያ ግን ቪዲዮውን ላይክ፣ ሽሜካስ ዩቲዩብ ቻናልንም ሰብስክራይብ በማድረግ ቤተሰብ ይሁኑ። ከጥቂት ዓመታት በፊት በዳንያ የባህር ዳርቻ ኬንያ ውስጥ በመዝናናት ላይ የነበሩ ሰዎችን ሁሉ ግራ ያጋባ አንድ አካል ከባህር ወደ ዳርቻ መውጣት ይጀምራል። ትልቅ ሲሊንደሪካል ቅርጽ ያለውና በጎማዎች የተከበበ ጥቁር አካል በቦታው የነበሩትን ሰዎች ለደህንነታቸው በመፍራት ነገሩን በሩቅ ለመመልከት የፈለጉም ነበሩ። ብዙዎች ሁኔታውን በመቅረጽ በሶሻል ሚዲያ ላይም አሰራጭተውታል። ይህንን የተመለከቱ ሰዎችም ከነገሩ እንዲርቁና ምናልባትም ሊፈነዳ እንደሚችል ሐሳብ ቢሰጡም ሁኔታውን በማስረጃ ያስደገፈ አንድ ግለሰብ ግን ይህ ቁስ ዮካሆማ ፌንደር እንደሚባልና ይህም መርከቡ በአደጋ ጊዜ ግጭት ለመቀነስ የሚጠቅም በአየር የተሞላ ቁስ እንደሆነ ይናገራል። ይህንንም ስም ከአንድ ጎማ አምራች ካምፓኒ የወሰደ ሲሆን ብዙዎች እንደሚሉትና እንደተፈራው ተቀጣጣይ ነገር አሊያም የማይታወቅ እንግዳ ክስተት እንዳልሆነ ያስረዳል። በጊዜው ግን በቦታው ትንሽ ውዥንብሮችን የፈጠረ ነገር ነበር። ከዛሬ 13 ዓመት በፊት በደቡባዊቷ ኖርዌይ ውስጥ የተፈጠረ አንድ አጋጣሚ እስካሁን ጊዜ ድረስ መልስ ያልተገኘለትና ማንም ኃላፊነት ያልወሰደበት ክስተት ነበር። ይህም ምን እንደሆነ ባይታወቅም አንድ ሰማያዊ ቀጭን የብርሃን ጨረር በጉልህና ለመለየት በማያስቸግር መልኩ ይታያል። ምናልባት የጦር መሳሪያ ሙከራ እንዳይባል በአካባቢው ምንም አይነት የጦር ካምፕ የሌለ ሲሆን በዚያም ወቅት በከተማው ላይ የነበሩ ሰዎችን ግራ ያጋባና ያወዛገበ ክስተት ሆኖ አልፏል። አንድም እንኳን በመንግስት በኩል የወጣ መግለጫ ባይሰማም እናንተስ ምን ታስባላችሁ? ግምታችሁን በኮሜንት አሳውቁኝ። በሜክሲኮ አንድ ቦታ ላይ የመጨረሻ ዘመን የሚመስል ክስተት ተፈጥሮ ነበር። ወርቃማ ብርሃን በሰማዩ ላይ ክብ የመሰለ ቅርጽ በመያዝ ሲዞር ነበር። ይህም ነገር ከመፈጠሩ በፊት በቦታው ላይ ከባድ የሚባል የሚያስተጋባ ድምጽ እንደተፈጠረና መሬት ጭምር የንዝረት ስሜት እንደነበረው አንድ በቦታው የነበረ ግለሰብ ይናገራል። ከዚህ በኋላ ነበር ይህ የእሳት ቀለበት የመሰለ ነገር የተፈጠረው። ይህም ሁነት ለተወሰኑ ደቂቃዎች ከታየ በኋላ ቀስ እያለ ጠፍቷል። አጋጣሚው ግን በዛ ያሉ ሰዎች በእጅ ስልካቸው ቀርጸውት ነበር። ነገሩን አስገራሚ የሚያደርገውና ምናልባት እውነት ይሆን የሚያስብሎ ደግሞ ይህ ነገር ከሜክሲኮ በተጨማሪ በካሊፎርኒያም ተመሳሳይ ነገር መከሰቱ ነበር። ይህንን ምስል ስትመለከቱ ጉዳዩ ጤናማና ተፈጥሯዊ ያለመሆኑን ለመለየት አያስቸግርም። በየትኛውም አጋጣሚ በደመና መሃል ፀሐይ በዚህ ልክ አታበራምና። ቪዲዮውንም የለቀቀው ማንነቱ የማይታወቅ ግለሰብ በአንድ ወቅት መነጋገሪያ ሆኖ ነበር። ምስሉ ተራ ቅንብር አድርጋችሁም ከወሰዳችሁ ተሳስታችኋል። ብዙ ተመሳሳይ ምስክርነት ተሰጥቶበታልና። በዚህ ከጥቁር ደመና መሃል በተለየ መልኩ በከባድ ቀይ ብርሃን የሚታየው ዓለም የሚነደው ነገር ለምንና እንዴት እንደሆነ ባይታወቅም በዚያን ቀንና ሰዓት ግን እንዲሆኑ ነበር። አንዳንዶች ፀሐይ ስትጠልቅ በሳሳው የደመና ክፍል የሚያልፍ ብርሃን እንዲህ አይነት እውነት ሊፈጥር ይችላል ብለዋል። እናንተስ ተስማማላችሁ ወይስ አንድ ከተፈጥሮ በላይ የሆነ ነገር ተከስቷል? ይህንን ቪዲዮ ከመናገሬ በፊት ግን በእናንተ በውድ ቤተሰቦቼ ድጋፍ ቻናሌ 1000 ሊደርስ የቀረኝ ጥቂት ነውና ላመሰግናችሁ ወዳለሁ። አብሮነታችሁ አይለየኝ። እንደ ላይኛዎቹ ምስሎች እውነትነቱን ለማረጋገጥ ጠንካራ የሰው ማስረጃዎች ባይገኙለትም ብዙ ሐሳቦች የተሰነዘሩበት ነበር። እንደ አውሮፓውያኖቹ አቆጣጠር በ2002 ዓመተ ምህረት ይህ በከፍታ ላይ በመብረር ላይ ያለ አውሮፕላን መስኮት መሃል በሰማዩ ደመና ላይ የሚነድድ ነበልባል ይታያል። የሚገርመው ነገር ደግሞ ይህ እሳት ብቻ ሳይሆን ከእሳቱ መሃል አንድ ሰፊ ክንፍ ያለውና ክንፎቹን እያማታ የሚበርር ለየት ያለ ፍጥረት መታየት ይጀምራል። ታዲያ መጀመሪያ ላይ ለመለየት አስቸጋሪ ቢሆንም የሰውነቱ ሁኔታ ግን ሙሉ ለሙሉ በሚባል ሁኔታ ከድራጎን ጋር ፍጹም ተመሳሳይ ነበር። ይህንን ቪዲዮ የተመለከቱ ብዙዎች የጠፉ የሚመስሉ ፍጥረታት ምናልባት አሁንም ድረስ ሊኖሩ እንደሚችሉ ማሳያ የሆነ ነው ብለዋል። እናንተስ እንደዚህ ያሉ ፍጥረታት አሉ ብላችሁ ታስባላችሁ? ስለዚህ ጉዳይ በሰፊው የሰራሁት ይህ ቪዲዮ ገና ብዙ ያልተነገሩ ጉዳዮችን የያዘ ነውና እዚሁ ቻናሌ ውስጥ በመግባት ተመልከቱ። ይሄ በጊዜው ትልቅ ዜና ሆኖ
ብዙዎች የተቀባበሉት ከግለሰብ ጀምሮ እስከ እንግሊዝ አየር ኃይል ድረስ ያንቀሳቀሰ አጋጣሚ ነበር። በማንቸስተር ኤርፖርት ሰማይ ላይ አንድ ጥቁርና ክብ ቅርጽ ያለው ፊኛ አሊያም ኳስ የመሰለ ነገር መታየት ይጀምራል። ይህ ሲታይ ተራ ነገር ከመሰላችሁ በሰዓቱ የማንቸስተርን አየር ትራፊክ ያዛባና ብዙ በረራዎችን ያስተጓጎለ ነበር። ምናልባት ሂሊየም የተሞላ ፊኛ የመሰላቸውም ጥቂቶች አልነበሩም። በኋላም ይህ አካል ዝም ብሎ ፊኛ ብቻ ሳይሆን የውስብስብ ቴክኖሎጂ ውጤትና ለአንድ ዓላማ የመጣ አበራሪ አካል እንደሆነ ይታወቃል። ጉዳዩም ከሀገሩ አየር ኃይል መስሪያ ቤት ተቋም አመራሮች ይደርስና በቦታው በአስቸኳይ 2 ተዋጊ ጄቶች ይላካሉ። ነገሩ ግን እንደታሰበው በቀላሉ የሚያዝና የሚታወቅ ነገር አልሆነም። በሚገርም ፍጥነት ከቦታው መንቀሳቀስ ይጀምራል። ሁኔታውን ለሚመለከት ሰው ነገሩ ከአንድ ፊልም ላይ የተወሰደ ቪዲዮ እንጂ እውነት አይመስልም። ምንም አይነት ድምጽ የማያሰማው ይህ በራሪ አካል ወደ መሬት ዝቅ ብሎ ሲበርና በኋላም 2 ፈጣን ጀቶች ሲከተሉት የሚያሳዩ 1 እና 2 ብቻ ሳይሆን ብዙ ቪዲዮዎች ይለቀቃሉ። ከዚህ በኋላ ግን የሀገሪቱ መከላከያ ሚኒስቴርም ሆነ እንዲህ ብሎ የሚዘግብ የመንግስት የዜና ተቋም ባይኖሩም እና ጉዳዩም በሚስጥር ቢያዝም አንድ ግን ትልቅ ከሰዎች አቅምና ኃይል በላይ የሆነ አጋጣሚ እንደተፈጠረ ብዙዎች ይስማሙበታል። ብዙ ጊዜ እንዲህ አይነት ሁኔታዎች ሆን ተብሎ ከሰዎች የሚደበቁ ሲሆኑ ይህም ሰዎች የደህንነት ስሜት እንዳያጡና በመንግስት ላይ ያላቸው እምነት እንዳይጠፋ በሚል የታሰበ ነው። ስለማይታወቁ አካላት የሚወጡ መረጃዎች አሁንም የሚያበቁ አይደሉም። እንደ አውሮፓውያኖቹ አቆጣጠር በ2018 በሻንጋይ ሰማይ ላይ የተፈጠረውም ክስተት ምንም ባይወራለትም እንኳን ብዙዎች ያዩትና ያረጋገጡት ትዕይንት ነበር። ነገሩ ምን መሰላችሁ? በሆነ ቀን ምሽት ላይ በምስሉ ላይ የምትመለከቱት ረጅም የሚያበራ አካል መታየትና መንቀሳቀስ ይጀምራል። ከየትና እንዴት እንደመጣ ባይታወቅም በዙሪያውም 3 የሚንቀሳቀሱ ተጨማሪ በራሪ ትንንሽ አካላት ይከተሉታል። በጊዜው መረጃው በስፋት ቢነገርለትም አንዳንድ የመንግስት አካላት ግን የተለመደ የድሮን እንቅስቃሴ እንደሆነ ተናግረው ነበር። መቼ ይሄ ብቻ ከጥቂት ቀናትም በኋላ በአውስትራሊያ ውስጥ ከዚህ ጋር ተመሳሳይ የሆነ በራሪ አካል ያለምንም ድምጽ በሰማዩ ላይ ሲበር የሚያሳዩ ቪዲዮዎች ይለቀቃሉ። ያላቸው ርዝመት በመጠን ቢለያይም ሁኔታው ግን አንዳች አዲስ ነገር እንደሆነ ያስታውቃል። ሀገራት የሚሰሯቸውን ድሮኖችም ሆነ አውሮፕላኖችን ምን ያክል የረቀቁ እንደሆነ ለማሳየት በሚሯሯጡበት በዚህ ዘመን እንዲህ ያሉ አካላት ምናልባት ድሮን ሊሆኑ ይችላሉ የሚል መልስ የሚያሳምን አይመስልም። አሁን ደግሞ ከጥቂት ዓመታት በፊት በጎረቤት ሀገር ሱዳን የተፈጠረ አጋጣሚ ልንገራችሁ። በጊዜው ፀሐይ የጠለቀች ሲሆን አካባቢው ግን ከወደ ማምሻው ጀምሮ በደማቅ ብርቱካናማ ብርሃን ተውጣና ከዚያ ቦታ የተገኘ ሰው በቅጽበት ከምድር ተለይቶ ወደ ሌላኛው ፕላኔት የተወሰደ በሚመስል ሁኔታ ፈጽሞ የተለየ ነበር። ሁኔታው ብዙዎችን ፍርሃት ውስጥ የከተተና ምናልባትም የመጨረሻው ዘመን እንደደረሰ ማሳያ እንደሆነ ተናግሯል። በዚህ ከባድ ነፋስ የቀላቀለ ይህ ክስተት በአካባቢው የነበረውን የአሸዋ ክምር በመበታተን ይህ ሁነት ፈጥሯል ቢባልም ከዚህ በፊት በተደጋጋሚ አሸዋ የቀላቀለ ነፋስ እንደነበርና ይህ ግን እንግዳ እንደሆነባቸው የአካባቢው ነዋሪዎች ተናግረዋል። በዚህ ድቅድቅ ጨለማና ደመና በሸፈነው ሰማይ ላይ ከሁሉ በመለየት በአንድ ቦታ የተለየ ብርሃን ይፈጠራል። ምናልባት ከዋክብት አሊያም ጨረቃ ለዚህ መፈጠር ምክንያት ሆኗል ካላችሁኝ ነገሩ በዚህ ብቻ አላበቃም። ምስሉን ይበልጥ ስትመለከቱ የብርሃን ምንጭ ከደመናው በላይ ሳይሆን እዛው ደመና ውስጥ እንደሆነና በውስጥም አንድ መጠነኛ ስፋት ያለው አካል እንዳለ ያሳያል። ምናልባትም ዩፎ። ይህ ክስተት እንዴት ሊሆን ይችላል? ፈጽሞ ውሸት ነው ካላችሁ በዚህ ዓመት ብቻ የአሜሪካ ፖሊስ ከ2000 በላይ ከዩፎ ጋር የተገናኘ መረጃ የሰበሰበ ሲሆን አብዛኞቹ ምስክርነቶች ደግሞ ተመሳሳይ ነበሩ። እናንተስ ይህ ተራ የተቀነባበረ ቪዲዮ ነው ትላላችሁ ወይስ ታምኑበታላችሁ? ፍርዱን ለእናንተ ትቻለሁ። መልሶቻችሁን ግን በኮሜንት አሳውቁኝ። እወዳችኋለሁ። ሰላም።